የጤና አዳም ፍሬ ሆድ ላይና አፍ ውስጥ የሚፈጠሩ የጤና ችግሮችን እንደሚፈታ ታውቃላችሁ? ዛሬ ይህንን እነግራችኋለሁ። በተለይ በጥርስ ቁርጥማት እየተቸገራችሁ ያላችሁ ሰዎች ካላችሁ አሁኑኑ መተግበር ትችላላችሁ። ጥርሳችሁን በሚያማችሁ ክፍል 7 የጤና አዳም ፍሬ ትቆርጡና አኝካችሁ ለአንድ ሰዓት ያክል ላይ መያዝ ነው። ውሃውን እንዳትጡት። አኝካችሁ ስትይዙት ውሃውን እየተፋችሁ አኝኮ መያዝ ነው። ለአንድ ሰዓት ያክል የተወሰነ የማቃጠል ስሜት ሊፈጥር ይችላል። የተለያዩ ማስታገሻዎችን የወሰዳችሁ ሰዎች ላይ ላይኖረው ይችላል። ወስዳችሁ የማታውቁ ሰዎች ላይ ግን የተወሰነ የማቃጠል ስሜት ሊፈጥር ይችላል። ቢሆንም ግን ወዲያውኑ ነው አፋጣኝ ምላሽ የሚሰጠው። ጸረ ባክቴሪያና ጸረ ፈንገስ ስለሆነ በባክቴሪያና በፈንገስ የተጠቁ ምግቦችን እንዳጋጣሚ ሆኖ ብትመገቡ ሆድ ውስጥ ቁርጠት ወይም የሆድ ላይ ህመም ቢፈጠር ፍሬውን ቀቅላችሁ 2-3 ማንኪያ ብትጠጡለት አፋጣኝ ምላሽ ይሰጣችኋል። በቤታችሁ ሆናችሁ ችግራችሁን ማከም ትችላላችሁ፣ መፍታት ትችላላችሁ። እንዲሁም መጥፎ የአፍ ውስጥ ጠረን፣ መጥፎ የአፍ ሽታ ከተፈጠረባችሁ ፍሬውን ቀቅላችሁ ጥርሶቻችሁን፣ አፋችሁን ብትጉመጠመጡ ብታጸዱበት ምላሽ ይኖረዋል። የጤና አዳም ፍሬ ግን ሲወሰድ ጥንቃቄ ይፈልጋል። ለምን? ወንድ ልጅ ላይ በተለይ የዘር ፍሬ ላይ ጫና ስለሚፈጥር ለስንፈት ሊያጋጥማችሁ ስለሚችል በብዛት አይወሰድም። እንዲሁም ዘር ፍሬ ላይ ደግሞ ጉዳት ስለሚኖረው ለመካንነት ያጋልጣል ተብሎ ስለሚታመን ሲወሰድ በጥንቃቄ መጠኑ እንዳይበዛ። ዛሬ አስቀድሜ የምነግራችሁ ነገር ቢኖር ሰሞኑን የተለያዩ ማስታወቂያ ስራዎችን እየሰራው ነው። ለማህበረሰቡ ጥሩ ስራ ይሰራሉ። ምርታቸውም አገልግሎታቸውም ለማህበረሰቡ የሚጠቅም ነው ብዬ ያመንኩባቸውን ድርጅቶች ነውና እየሰራው ያለ። ይህንን ከወዲሁ እንድታውቁልኝ። ካላመንኩበት እኔ ምንም ነገር እንደማላደርግ ታውቃላችሁ። በአምባሳደርነትም የጋበዙኝ አምባሳደር እንደሆናቸው የጋበዙኝ ተቋማት ይኖራሉ። እነዚህን ግን ዮሐንስ ከአንተ ማንነት ጋር ይሄዳሉ አይሄድም የሚለውን ድርጅቶችን ለእናንተ ቀድሜ ያሳውቄ የሚሆን ከሆነ እንሄድበታለን፣ ካልሆነ ምክንያቱም እዚህ ቦታ ላይ የቆምኩት ስለወደዳችሁኝ ስላከበራችሁኝ ስለሆነ ክሬዲቱ የእናንተ ስለሆነ ይህንኑም ከቀድሜ እያሳወቅኩ ነው የሚሆነው። በቤቴ ተቋርጦ የነበረው አገልግሎት ፊቴ ላይ እንደ ጋሬጣ ቆመው የነበሩ አካላት ምላሹን እግዚአብሔር ሰጥቷቸው በቅርቡ ስራ ጀምራለሁ። ስራም የምጀምረው እንደ በፊቱ ነው። እድሜያቸው ከ7 ዓመት በታች ያሉ ህፃናትን ምንም አይነት የአገልግሎት ክፍያ አልጠይቅም። እድሜያቸው ከ65 ዓመት በላይ ያሉ አዛውንቶችን በህይወት እስካለው ድረስ የማውቀውን ነገር ለነሱ ላገለግል ሁሌም ዝግጁ ነኝ። ሌላው በቤታችሁ ውስጥ ይጠቅማሉ የሚባሉትን ጤናቸውን ሊጠብቁ የሚችሉ እጽዋቶች እንዲሁም ለምግብነት መዓዛቸው ጥሩ የሆኑ ተፈጥሯዊ ይዘት ያላቸውን እጽዋቶች ግቢያችሁን ለማስዋብ ከፈለጋችሁ አናግሩኝ በዚህ ጉዳይ።